የጉራጌ ልጆች ሁላችሁም ሰላማችሁ ይብዛ። ዛሬ አንድ ነገር ይዤላችሁ መጥቻለሁ። በጥሞና ተከታተሉ። ዛሬ ትምህርት ነው ማስተምረው ማለት ነው። እንግዲህ ይህ ፍሬም እንደምትመለከቱት እዚህ ጋር የምታዩት እንሰት እኛ የገጠር ልጆች ስንሆን ድሮ እንጀራ፣ ዳቦ፣ ሻይ በልተን አይደለም ያደግነው። ስንወለድና መጀመሪያ ያሳደገን ለዚህ ደረጃ ያደረሰን እንሰት ነው። እንሰት ማለት ቆጮ ነው። ቆጮ የሚገኘው ከእንሰት ስለሆነ ይህ እንሰት የሁሉም የጉራጌ ልጅ አሻራ ያለበት የሁሉም የጉራጌ ልጅ ባለውለታ ስለሆነ ዛሬ እኔ አክብሬ በዚህ ልክ በፍሬም አሰርቼ እቤቴ ግድግዳ ላይ ልሰቅለው ወደድኩ ማለት ነው። ይህ እዚህ ጋር የምትመለከቱት ደግሞ ጃደነ ይላል። ጃደነ ደግሞ ታውቁታላችሁ። ጃደነ በርካታ ስራዎች ይሰራል፣ በርካታ ባለሙያ ነውና ጃደነ ደግሞ ማለት ምን ማለት ነው የሚለው ነገር ትንሽ ላብራራላችሁ። ጃደነ ማለት የጉራጌኛ ቃላት ሲሆን የአማርኛ ቃላቱ ታታሪ እንደማለት ነው። ጃደነ ማለት ወደ አማርኛ ሲገለበጥ ታታሪ ማለት ነው። ይህ የጃደነ ትርጉም በዚህ ልክ ካያችሁት፣ ይህ ደግሞ የምትመለከቱት ጫፍ ላይ ያለውን ጥለት የፍሬሙ ጥለት የጉራጌ ባህል ጥለት ነው። በተለያዩ አልባሳት ላይ፣ በጉራጌ ልብስ ላይ፣ በተለያዩ ነገሮች ላይ የኛ የጉራጌ ልጆች ወይም የጉራጌ ማህበረሰብ መለያ ጥለታችን ነው ይሄ ማለት ነው። የልብሳችን ጥለት ነው። ይህ የእንሰት ሐውልት ነው። የእንሰት ሐውልቱ የት ይገኛል ብትሉኝ በጉራጌ ዞን በሰባት ቤት ማዞሪያ ወልቂጤ ላይ በአሁኑ ሰዓት ላይ በትልቁ የእንሰት ሐውልት ተሰርቶ ይገኛል እና ይህ በመሰራቱ እጅግ አድርጌ አመሰግናለሁ። እኔም ወደድኩኝ፣ በጣም ሳየው በጣም ተመችቶኛልና እና የእንሰት የሁሉም ሰው ባለውለታ ነው። ደስ ይላል። ሁላችንም በዚህ ልክ አክብረን ሰው በራሱ ነገር በእርግጥ አይኮራም የሚባል ነገር አለ። ይህ ሐውልት መሰራቱ ለኛ ትልቅ ነገር ነው፣ ማስታወሻችንም ጭምር ነው። አመሰግናለሁ።